ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን እያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ትምህርታችን ደግሞ በክፍል 3 የአማርኛ ፊደላትን ከገ እስከ መጨረሻ ወይም ደግሞ እስከ 34ኛ ፊደላት ያሉትን እንመማራለን ማለት ነው። እንግዲህ በባለፈው በክፍል 1 እና በክፍል 2 ክላሳችን ከጀምረን እስከ ጀ ድረስ ያሉ ፊደላቶችን አይተናል። ዛሬ ደግሞ ከገ ጀምረን እስከ መጨረሻው ያሉትን እናያለን ማለት ነው። እናንተ በደንብ አድርጋችሁ ከክፍል 1 እና ክፍል 2ን በደንብ እንዳያችሁ ተስፋ አደርጋለሁ። ይሄ ደግሞ የመጨረሻ ክፍል 3 ትምህርታችን ነው ማለት ነው። እነዚህ ፊደላቶች በደንብ ካጠናን በኋላ በቀጣይ ደግሞ ቃላቶችን እየገጣጠምን እንዴት ማንበብ መጻፍ እንደምንችል እናያለን ማለት ነው። እኔ አሁን ከዚህ ከመጀመሪያው ጀምሬ አነብላችኋለሁ። እናንተ ደግሞ በደንብ አድርጋችሁ ትከታተሉኛላችሁ ማለት ነው። እሺ፣ ይቺ ገ ትባላለች። ገ ገ ጉ ጉ ጊ ጊ ጋ ጋ ጌ ጌ ግ ግ ጎ ጎ። እሺ፣ አንዴ ከመጨረሻው ልጀምርላችሁ። ጎ ግ ጌ ጋ ጊ ጉ ገ ገ። እሺ፣ ቀጣዋች ደግሞ ጠ ትባላለች። ጠ ጠ ጡ ጡ ጢ ጢ ጣ ጣ ጤ ጤ ጥ ጥ ጦ ጦ። ከመጨረሻውን ጀምር። ጦ ጥ ጤ ጣ ጢ ጡ ጠ ጠ። እሺ፣ እቺ ደግሞ ጨ ትባላለች። ጨ ጨ ጩ ጩ ጪ ጪ ጫ ጫ ጬ ጬ ጭ ጭ ጮ ጮ። ከመጨረሻው ስጀምር ደግሞ ጮ ጭ ጬ ጫ ጪ ጩ ጨ ጨ። እሺ፣ ይቺ ደግሞ ጰ ነች። ጰ ጰ ጱ ጱ ጲ ጲ ጳ ጳ ጴ ጴ ጵ ጵ ጶ ጶ። እሺ፣ ከመጨረሻውን ጀምር። ጶ ጵ ጴ ጳ ጲ ጱ ጰ ጰ። እሺ፣ ይቺ ደግሞ ጸ ነች። ጸ ጸ ጹ ጹ ጺ ጺ ጻ ጻ ጼ ጼ ጽ ጽ ጾ ጾ። ከመጨረሻውን ጀምር። ጾ ጽ ጼ ጻ ጺ ጹ ጸ ጸ። እሺ፣ እንግዲህ እነዚህ ከመጀመሪያ እስከ 7 እስከ 7ኛ ቤተሰቦቻቸው ናቸው። እነዚህ አሁን አንዴ በየ
ክፍሎቻቸው የመጀመሪያ ፊደላቶችን አንዴ እዚያ ሁለተኛ ሶስተኛ እያልን እስከ 7 ያሉትን አንዴ እናነባለን። ከዚህ ከመጀመሪያው ስንጀምር እነዚህ የመጀመሪያ ፊደላቶች ድምጾች የሚባሉት ናቸው። ገ ጠ ጨ ጰ ጸ እሺ ወደ ሁለተኛው ስንሄድ ደግሞ እነዚህ ደግሞ የመጀመሪያ ፊደላቶች ተጽፈው ከጎናቸው ላይ ቅጥያ ካላቸው ሁለተኛ ድምጾች ናቸው። ኡ ድምጽ የምንላቸው ማለት ነው። ጉ ጡ ጩ ጱ ጹ እሺ እነዚህ ደግሞ ሶስተኛ ፊደላቶች ከእግራቸው ላይ ጠማማ ጠማማ ነገር ካላቸው ሶስተኛ ፊደላቶች ድምጻቸው ደግሞ ኢ ድምጾች እንላቸዋለን። ኢ ድምጽ ጊ ጢ ጪ ጲ ጺ እሺ አራተኛዎች ደግሞ እነዚህ አ ድምጾች እንላቸዋለን። አ ድምጾች ብዙ ጊዜ ሁለተኛ ፊደላቶች ሶስተኛ ፊደላቶች እና አምስተኛ ፊደላቶች ተመሳሳይ ቅርጽ አላቸው። ሁለተኛዎች ከጎናቸው ቅጥል ነው። ሶስተኛ እግራቸው ጠማማ፣ አምስተኛ ደግሞ ሁሉም እግራቸው ቀለበት አላቸው። ነገር ግን አራተኛዎች ስድስተኛ እና ሰባት የተለያየ ቅርጽ ነው ያላቸው። አሁን እዚህ ጋር እንደምታዩቸው ተመሳሳይ ነገር የላቸውም። ግን ድምጻቸው አ ድምጾች ሁሉም ተመሳሳይ እንትናቸው አ ድምጽ መሆናቸው ብቻ ነው። ስለዚህ ይቺ ማነች? ጋ ነች። ጋ ጣ ጫ ጳ ጻ እሺ እነዚህ ደግሞ አምስተኞች እግራቸው ላይ ቀለበት ኤ ድምጾች ጌ ጤ ጬ ጴ ፄ እሺ ስድስተኛ ግ ጥ ጭ ጵ ጽ የመጨረሻ ደግሞ እነዚህ ኦ ድምጾች ናቸው። ጎ ጦ ጮ ጶ ጾ እሺ ወደ ቀጣዩ ስመጣ ደግሞ እቺ ደግሞ ፈ ነች። ፈ ፉ ፊ ፋ ፌ ፎ ከመጨረሻውን ጀምር ፎ ፍ ፌ ፋ ፊ ፉ ፈ እሺ ይቺ ደግሞ ጸ። አሁን መጀመሪያ ጸ ያየናት እዚህ ጋር ይቺ ጸ ናት ብያችኋለሁ። ይቺም ደግሞ ጸ፣ ሁለቱም ጸ ይባላሉ። አቀራረጻቸው ፊደላቶች እንደምታዩ የተለያዩ ናቸው። ነገር ግን በአገልግሎታቸው ስንጠቀም ግን የፈለግነውን መጠቀም እንችላለን ማለት ነው። እሺ ጸ ጹ ጺ ጻ ጼ ጽ ጾ ከመጨረሻው ስንጀምር ጾ ፅ ፄ ጻ ጺ ጹ ጸ እሺ ይቺ ደግሞ ሀ ነች። እንግዲህ በባለፈው በክፍል አንድ ላይ ሁለቱን የሀ አይነቶች ሀሌታ ሀ እና ሐመር ውሃ የሚሉትን አይተናል። ዛሬ ደግሞ በክፍል ሶስት የመጨረሻዋ ሶስተኛዋ ሀ ይቺ ብዙሃኑ ሀ እንላታለን። ብዙሃኑ ሀ ሀ ሁ ሂ ሃ ሄ ህ ሆ ከመጨረሻው ስንጀምር ሆ ህ ሄ ሃ ሂ ሁ ሃ እሺ ይቺ ደግሞ አ ነች። አ በክፍል ሁለት ላይ አንድ አይተናል። ይቺ ደግሞ ሁለተኛ አ። እንደ አጠቃላይ ሁለት አይነት የአይነቶች ናቸው ያሉ። አንዷ በክፍል ሁለት ላይ ያየናት ነች። ዛሬ ደግሞ ይቺ ደግሞ በክፍል ሶስት ሁለተኛዋ አ ነች ማለት ነው። እሺ አ ኡ ኢ አ ኤ እ ኦ ከመጨረሻውን ጀምር ኦ እ ኤ አ ኢ ኡ አ እሺ ይቺ ደግሞ የመጨረሻ ደግሞ ፐ ነች። ፐ
ፑ ፑ ፒ ፒ ፓ ፓ ፔ ፔ ፕ ፕ ፖ ፖ አንዴ ከመጨረሻውን ጀምር ፖ ፕ ፔ ፓ ፒ ፑ ፐ ፐ እሺ የመጨረሻ አንዴ የመጀመሪያዎችን ሁለተኛዎችን ሶስተኛዎችን እያልን አንዴ እናንብባቸው። ፈ ጸ ሀ አ ፐ ፐ እሺ ሁለተኛዎች ደግሞ ፉ ጹ ሁ ኡ ፑ ፑ ሶስተኛ ፊ ጺ ሂ ኢ ፒ ፒ አራተኛ ፋ ጻ ሀ አ ፓ ፓ እሺ አምስተኛው ደግሞ ቀለበቶች ፌ ጼ ሄ ኤ ፔ ፔ ስድስተኛ ድምጾች ፍ ጽ ህ እ ፕ ፕ የመጨረሻዎቹ ወይም ደግሞ ሰባተኛዎች ደግሞ ፎ ጾ ሆ ኦ ፖ ፖ እሺ እንግዲህ አጠቃላይ 34ቱን የአማርኛ ፊደላቶች በሶስት ክፍል ክፍል 1 ክፍል 2 እና ክፍል 3 ብለን ሙሉዎችን ከሀ ጀምረን እስከ ፐ አይተናል ማለት ነው። በቀጣይ እንግዲህ እነዚህን ፊደላቶች እየገጣጠምን ደግሞ ቃላቶችን እንመማራለን። እናንተ እነዚህን በደንብ አድርጋችሁ አጥንታችሁ ቃላት ላይ ደግሞ እንደምንመለስ ተስፋ አለኝ። ለዛሬ የነበረን ትምህርት ይህን ይመስላል። መልካም ጊዜ